በጣም የሚወደዱ በሙሉ መጽሐፍ ቅዱሳዊ የሆኑ ክርስቶስን ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሣኤ ነው። በተረፈ ለእናንተ ያደራምላችሁ እግዚአብሔርን ስታመሰግኑ፣ ስታገለግሉ፣ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ነው። ስለዚህ ይህችን ቤተ ክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጻቤ እየሰደደ ወያወጽ አፋ ወደ እኔ የመጣውን ወደ ውጭ አላወጣውም ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የምንሰብክበት ነው። አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትላንትና እና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛን መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተ ክርስቲያን ሕልውና ወንጌል ነው። ቤተ ክርስቲያን ሕልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ምንም አጀንዳ የላትም። ተቀዳሚ ተልእኮ ወንጌል ነውና ስለዚህ ታላላቅ ዘማሪያን በብዙ ፈተና ውስጥ ያለፋችሁ መድረክም የተነፈጋችሁ፣ የተገፋችሁ፣ የናቃችሁ፣ ያኮረፋችሁ ሁሉ ወደ እናታችሁ ቤት እንድትመለሱ እግረ መንገድ ጥሪ ማቅረብ እወዳለሁ። እግዚአብሔርም ስለሚወደው ከዚህ ታላቅ ውቅያኖስ ወጥቶ ኩሬ አካባቢ መስፈር አደጋ አለው። ኩሬ 3 አደጋ ነው ያለው። ጨርሻለሁ። የኩሬ አንዱ አደጋ የኩሬ ውሃ ምውት ነው፣ ህይወት የለው፣ የሞተ ነው ውሃ። ሁለተኛ ጠረኑ አደገኛ ነው። ሶስተኛ የተባይ ማፍሪያ ነው። ስለዚህ ራሱን እያጠራ ህይወትን ወደሚሰጥ አንተ የምትሄድበት ሳይሆን ካለህበት ወደሚመጣ ወደ ታላቁ ምንጭ ወደ ታላቁ ውቅያኖስ ነው መምጣት ያለብን ሁላችንም። ይሄ ነው የሚሻለው። ሌላ ቦታ ያለው እናቶቻችን ልጆቻቸው እንዳያለቅሱባቸው የእንጀራ እናት የሚል የምን ስም የማታለያ ስም ያወጡላት ትወጣለች። ደረቅ ምንም ነገር ግን ወተትን የተሞላ ሆድ የሚበላ የሚያረካ የሚያጠግብ ታላቁ የገበታ እንጀራ ያለው እዚች ኢትዮጵያ ኦርቶዶክስ ቤተክርስቲያን ነውና በዚህ ሰዓት ከምንም በላይ መንቃት አለብን። በፉከራ ብቻ አይኖርም። ትላንትና በነበረው ትላንትና ጀግኖች ነበሩ እኮ በለሰለሱ እንደ እባብ በሚለሰልሱ መናፍቃን ፊት እንደ አንበሳ በሚያገሱ ነገስታት ፊት ቆመው የተፋለሙ ወንጌልን የሰበኩ አርበኞች ነበሩ። አሁን ግን የለንም። እንዲሁ ነው የምንዋሸው። አሁን ባለንበት የትም መድረስ አንችልም። ቢያንስ መራመድ አለብን። እዛ ባለንበት መርገጥ የለብንም። ምን ማለት ነው? እንዳልኳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናዋ፣ ዶግማዋ፣ መዋቅሯ የጸና የበራ የደራ የጠራ የኮራ መዋቅሯ ምድር ላይ አይደለም፣ 4 ኪሎ ላይ አይደለም፣ ግብፅ አሌክዛንድር አይደለም። ከሰማይ ከኪሩቤል ጀርባ እስከ ምድር የተዘረጋ ከዛም በመላው ዓለም የተሰራጨ በጠፋ በሰቀለው ዓለም ፊት ቀራንዮን ቁልቁል እያየ የጠፋውን በግ ተሸክሞ ከቅዱሳን መላእክት የሚጎርፍለትን ምስጋና እየተቀበለ ወደ ሰማይ ያረገው አይበገሬ ሕይወታችን መድኃኒታችን ኢየሱስ ክርስቶስ ነው። እመቤታችን ቅድስት ድንግል ማርያም ወተታሰይ መንፈሴ በአምላኬ ወመድኃኔ ብላ ልቧን ያሳረፈችበት። ስለዚህ በርቱ፣ ወንጌል እንስበክ፣ እንደራጅ። ሌላውን ነገር አይደለም። እኛ ምንም አንፈልግም። እኛ ዕድሜ ልካችን ቡትት ላይ ነው የምንጨቃጨቀው፣ ባንዲራ ላይ። ቤተ ክርስቲያን እዚህ ውስጥ ከገባች የእግዚአብሔርን ልጅ ደም ረስታለች ማለት ነው።
የኛ ባንዲራ ይሄ መስቀል ነው። ዋናው እሱም የሚያሳየን ክርስቶስን ነው። ስለዚህ በየክብረ በዓሉ በማይረባ በማይጠቅም ምድራዊ በሆነ ነገር ከመጨቃጨቅ ይልቅ ከዚህ ጣጣ ወጥተን አንድ ሐዋርያ ቅዱስ ጳውሎስ የሚነገረን አንድ ቃል አለ። አንሰከ የሚግዘ ቀዳሚ ሞትኩ ከመይው በካሊክ ለእግዚአብሔር ተሰቀልኩ ምስለ ክርስቶስ ሕይወቴ ሰሃል ቀቶ በሕይወተ ክርስቶስ አለውኩ ወዘኔ ዘአዩ ይዜ በአሜን በወልደ እግዚአብሔር አዩ ዛፍቀረን ወመተወርሶ በእንቲአየ ለአዲሱ ሕግ ኖር ዘንድ ለአሮጌ ሕግ ሞቻለሁ ይላል። ለክፋት መሞት ያስፈልጋል። ለሌብነት መሞት ያስፈልጋል። ለጽድቅና ለጨዋነት መኖር ያስፈልጋል። ዛሬ የምኖረው በጌቴ በመድኃኒቴ በኢየሱስ ክርስቶስ ላይ በወደደኝ ባፈቀረኝ በሞተልኝ ሞቶ የሞትን ክንዱ ብርት ሰብሮ ከሞት ነጥቆ ባወጣኝ በጌቴ በአምላኬ በመድኃኒቴ በኢየሱስ ክርስቶስ ላይ ባለኝ እምነት ነው ይላል። ለምንድን ነው ይህንን የምለው? ገላትያ 1:19 ላይ ያለው ነው። በአጠቃላይ የሊቀ ትጉሃን መዝሙር ነዘማሪም እንደሚዘምሯቸው እና ዘማሪ ዲያቆን አሸናፊ የሚዘምሯቸው በጣም በርከት ያሉ የሚዘምሯቸው መዝሙሮች ራሳቸው መጽሐፍ ቅዱስ ናቸው። ከመጽሐፍ ቅዱስ የተቀዱ የተወሰዱ ናቸውና ስለዚህ እኛ ከበረታን ከጠነከርን ወደ ገጠር ወጣ ካል ወንጌልን በደንብ መስበክ እንችላለን። እንደምታውቁት ሌብነቱ ከበቂ በላይ ሴራው የሴራ ትንታንና ንድፈ ሐሳቡ ዘረኝነቱ፣ ጽንፈኝነቱ፣ ክፋቱ፣ ጉበኝነቱ ከበቂ በላይ አዳራሹ ሞልቶ ካፍ እስከ ገደፉ ጢም ብሎ ለእግር ለጠጠር መጣያ ለእግር መርገጫ የለም። ክፍት የሥራ ቦታ ወንጌል ብቻ ነው። ክፍት የሥራ ቦታ ወንጌል ብቻ ነው። ስለዚህ ይህንን ወንጌልን ነው መስበክ ያለብን። ፖለቲካውን ለፖለቲከኞች ነው መተው ያለብን። ታያላችሁ በየመድረኩ የሚሰማው የካድሬ ንግግር ነው። ሐዋርያት ተሰብስበው ጌታ በሚያደርግበት ሰዓት በዚህ ነው መዋዕል ታገብ መንግሥት ለደቂቀ እስራኤል ለእስራኤል ልጆች መንግሥትም በዚህ ዘመን ነው ወይ የምትመልሰው ሲሉት ኢኮነ ለክሙ ታይምሩ መዋዕለ ወአዝማነ ዘሥራ አበበኩና ሉባይቱ በዚህ ዘመን ነው ወይ መንግሥት ለእስራኤል የምትመልሰው ሲሉት አብ በገዛ ስልጣኑ የወሰነውን የደመደመውን እናንተ ልታውቁ አይገባችሁም። ስለዚህ ሞትንና ትንሣኤን ስበኩ ነው ያለው እና በጽድቄ በገድሌ በትሩፋቴ እድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው እነሆ በቀራንዮ የተደገሰው ታላቁ ግብዣ ስጋዬን ብሉ ደሜን ጠጡ ብሎ የገዛ ሕይወቱን አሳልፎ የሰጠን በእውነት ሌላ ነገር አይደለም እኮ ስጋውን መብላት ደሙን መጠጣት ፍራተ ሞት ተኮነኑ። ልጆቹ በስጋና በደም ተካፈሉ። እነሆ የእግዚአብሔር ልጅ የሰው ልጅ ሆኗልና ባለ በዘመናቸው ሞትን በመፍራት በባርነት በስቃይ የነበሩትን ያሳርፍ ዘንድ ነፃ ያወጣ ዘንድ እነሆ የሞትን አለቃ ዲያብሎስን ሻረ፣ ገደለ ይላል። ክብርና ምስጋና ለአምላካችን ነው። የሞትን አለቃ የሞት አለቃ የሞተው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሞት ነው። ዕብራውያን ምዕራፍ 2 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ ባለ በዘመናቸው በባርነት በፍርሃት የነበሩትን ሁሉ ያሳርፍ ዘንድ እነሆ የሞትን አለቃ በሞቱ ገደለ ይላል። ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጪ አስታራቂ የለም። ከራሱ ያስታረቀን፣ ከአባቱ ያስታረቀን፣ ከመንፈስ ቅዱስ ያስታረቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቆላስይስ 1:20 ላይ እንደተጻፈው በመስቀል ላይ ባፈሰሰ ደሙ ዛሬ ለዘላለሙ ፍጹም እርቅን አደረገ። የኢየሱስ ክርስቶስ ደሙ አስታራቂ ነው። በእኛ አነጋገር ደም ደም ይጠራል ይባላል። ደም ደም ይጠራል ማለት ደም ደም ያፋስሳል ማለት ነው። ነገር ግን ለአንድና ለመጨረሻ ጊዜ ደምን ያደረቀው ደም ስለ ይቅርታና ስለ ምሕረት የሚጣራው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም ነው። ታላቁ የሰባ ግብዣ ላይ እኮ አንዳንድ ሰዎች ይታረቃሉ፣ የተኮራረፉ፣ የተጣሉ፣ መብልና መጠጥ ያፋቅራል ይባላል።
ስለዚህ በቀራንዮ ላይ የተደገሰው ታላቁ ግብዣ የተጠመቀው የከረመው ያረጀው ታላቁ የወይን ጠጅ ዛሬ በሰማይና በምድር መካከል እርቅን አስፈጸመ። በመጽሐፈ ኪዳን ላይ ወአረቀ ማእከሌነ በመካከላችን እርቅን አደረገ ይላል። ኢየሱስ ክርስቶስ አስታረቀ ማለት ከአብ ከመንፈስ ቅዱስ አነሰ ማለት አይደለም። ለምን ማለት አይደለም። ተለማመጠ ማለት አይደለም። ከክብሩ ወረደ ማለት አይደለም። ከሰው ወገን ሰውን ማዳን የቻለ አልነበረም። መላእክት አሁን ብዙ ሰው የሚከራከረው ለምንድነው መላእክት እኛን ማዳን ያቃታቸው? በብሉይ ኪዳን የነበረው የቅዱሳን ጸሎታቸው፣ መስዋዕታቸው፣ አገልግሎታቸው፣ ቅድስናቸው እንኳን ሌላው ሊያድን እነሱንም ሊያድን አልቻለም። ይሄ የታመነ የወንጌል ቃል ነው። ሰውን ማዳን የሚችለው ሰሪው ብቻ ነው። ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡርን ማዳን አይችልም። ታላቁ ኢሳይያስ ምን ይላል? አኮ በመልአክ ዋኮ በተንባር አላለሉ ይመጽእ ወያድኅኖሙ እስመ ውእቱ ያፈቅሮሙ ወቤዞሙ ወአክበሮሙ በኩሉ መዋዕሊሆሙ ለዓለም። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። እሱ ለዘላለም ይወዳቸዋል፣ ለዘላለም ይወዳቸዋል። ወአክበሮሙ ለዘላለም ያከብራቸዋል። ቤዛ ሆናቸው፣ ተሸከማቸው ይላል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መሆን የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንግዲህ ታሪኩ ብዙ አለው ከጀርባ። ወደዛ ማብራሪያ ከገባው ብዙ ጊዜ ያልቃል። ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ግን አግባባል ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆነ። ግልጽ ነው አይደለም ሐሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርግ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች፣ ወደ እስራኤል። ምን አድርጎ ላከው አለ? ሹምና
ቤዛ ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎላቸው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው? ሙሴ ክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያለ አረዳድ አይደለም። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም በከብቶች በረት ተወልዶ በ30 ዘመኑ በዮርዳኖስ በእደ ዮሐንስ ተጠምቆ በቀራንዮ አደባባይ ተሰቅሎ በአምስቱ ቅንዋት ተቸንክሮ 13ቱን ሕማማተ መስቀል ተቀብሎ ስጋውን ቆርሶ ደሙን አፍሶ ቤዛ ሆኖ ያዳነን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ባላችሁበት አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት ከኛ ጋር ይሁን። ያዛኝቱ የድንግል ማርያም ምልጃ፣ የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት በረከት ይደርብን። በዓሉም በዓለ ትፍሲት ወሐሴት ያድርግልን። ለኛ የሰጠውን ሰላም ለወገኖቻችን ለተጨነቁ ለተቸገሩ ሁሉ ያድርግልን። በመላው ዓለም ሁሉ የእግዚአብሔር በረከት በእኔም በባሪያው በእናንተም አድሮ ይኖርልን። ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስመ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጪ
አስታራቂ የለም። ከራሱ ያስታረቀን፣ ከአባቱ ያስታረቀን፣ ከመንፈስ ቅዱስ ያስታረቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቆላስይስ 1:20 ላይ እንደተጻፈው በመስቀል ላይ ባፈሰሰ ደሙ ዛሬ ለዘላለሙ ፍጹም እርቅን አደረገ። የኢየሱስ ክርስቶስ ደሙ አስታራቂ ነው። ወአረቀ ማእከሌነ በመካከላችን እርቅን አደረገ ይላል። ኢየሱስ ክርስቶስ አስታረቀ ማለት ከአብ ከመንፈስ ቅዱስ አነሰ ማለት አይደለም። ለምን ማለት አይደለም። ተለማመጠ ማለት አይደለም። ከክብሩ ወረደ ማለት አይደለም። ፍጹም ሰው ፍጹም እግዚአብሔር የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ መካከለኛ ሆኖ በሰውና በእግዚአብሔር መካከል አገናኝ ድልድይ ሆኖ በእኛና በአባቱ መካከል ፍጹም እርቅን ፈጸመ። አምላካችን ኢየሱስ ክርስቶስ ገዳዮቹን እንኳ ሳይቀር የሚያደርጉትን አያውቁምና ይቅር በላቸው። ይሄ አስደንቅም። ዳዊት ልበ አምላክ ነው፣ ደግ ነው፣ መልካም ነው፣ የእምነት ሰው ነው። በጣም ዳዊት ምንም ነገር አይወጣለትም፣ እምነቱ ፍጹም ነው። ነገር ግን ያ ልበ አምላክ ተብሎ ብዙ የተባለለትና የተዘመረለት ዳዊት በሚሞትበት ሰዓት አንደኛ መጽሐፈ ነገሥት ምዕራፍ 3 ላይ ስታዩ ምን አለው ልጁ ሰለሞን? ልጄ ሰውን ጥበበኛሁን አዋቂሁን በእግዚአብሔር መንገድ ሂድ ብሎ ከመከረ በኋላ ይሄ ኢዮአብ ያደረገኝን ታውቃለህ። አያችሁት? የፍጡር ጭካኔ። ኢዮአብ ያደረገኝን ታውቃለህ። ሽበቱን በሰላም ወደ መቃብር አታውርደው፣ አንተ እንደ ጥበብ አድርግበት። ግደለው ነው። መልአከ ሞት አንዣቦበት እስኪ እገሌን ግደለው ይባላል? አይባልም። ዳዊት ግን ምንም ቢሆን ፍጹም አይደለምና ለልጁ ግድያን አስተምሮ ነው ግደል ብሎ ነው የሞተው። የኛ አባት ግን የይቅርታ አባት ስለሆነ በገዳዮቹ ፊት ገዳዮቹ እየሰሙት ፍጹም እንዳልተቀየማቸው አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ድንግል ማርያም ብቻ በብቸኝነት የተመረጠች ንግሥት ናት፣ እናት ናት። እናት ስላላችሁ ደስ ይበላችሁ። እናት የሌለው ያልቅስ። በቃ ዛሬም በእመቤታችን በእውነተኛው ሐመረ ኖህ በድንግል ማርያም ጽላሎት የምልጃ መርከብ ውስጥ የተጠለሉት ሁሉ በእውነት ከሳተ ገሃነብ ይተርፋሉ፣ እንተርፋለን። ደስ ይበላችሁ። ቃል ኪዳኗ መርከባችን ነው። ከድንግል ማርያም ቃል ኪዳን የተለዩ ሁሉ ለዘላለም ስቃይ የተገቡ ናቸው። እኔና እናንተ ግን በኪዳነ ምሕረት በእመቤታችን የቃል ኪዳኗ መርከብ ውስጥ ገብተናል። ደስ ይበላችሁ። ይሄ ቃል ኪዳኗ ነው። እምርተ ኪዳን አንቲ ዘተሰመኪ ቀስተ ደመናት ከመዳግመ ለምር ይምጻ ዝናመ መዓት። ዳግመኛ የቁጣ ዝናብ እንዳይመጣ በሰማይ ላይ የተሾምሽ የኪዳን ምልክት አንቺ ነሽ እንዳለ ዛሬም በድንግል ማርያም ምልጃ በድንግል ማርያም ቃል ኪዳን ከንፍር ውሃ ሳይሆን ከዘላለማዊ ቅጣት እንጠበቃለንና ደስ ይበላችሁ። እኔ ለዓለም ሁሉ መድኃኒት ስሆን አንቺ ሁለንተናሽን የሰጠሽ የዓለም ቤዛ መሆንሽን በመስቀል ስር ሰጥሻለሁ። እሱ በመድኃኒትነቱ የዓለም ቤዛ ሆነ፣ ሁለንተናዋን በመስጠት እርሷ ደግሞ ቤዛዊተ ኩሉ ዓለም ሆነች። እርሱ በባህሪው ቅዱስ አምላክ ነው። የክርስቶስ ቤዛነትና የእመቤታችን ቤዛነት ይለያያል። እርሷ የልጇን ድንበር ጥሳ አታውቅም። ሰዎች ሊያጣጥሱት ሊሞክሩ ይችላሉ። እርሷ ግን የልጇን ድንበር አጥስም። ስሟ ለዘላለም የተመሰገነ ይሁን። አትነካም። ሁል ጊዜ እርሷ ልጄ ወዳጄ መድኃኒቴ አምላኬ ትለዋለች። እርሱስ እናቴ ይላታል። ከፍጡራን መካከል አንዷ ናት። ነገር ግን ንጽሕት እመቤት እናቱ ነች። በመስቀል ስር ሆኖ አደራ ሰጣት። አደራ የተቀበለች ተዋህዶ ድንግል ማርያምን እንዳከበረች መኖር ግዴታዋ ነው። ስለዚህ የቤተ ክርስቲያኒቱ ትምህርት የእመቤታችንን ክብር በፍጹም አይነካም። በክርስቶስ በተረከበችው ኃላፊነት ተዋህዶ እመቤታችንን ከፍ አድርጋ ትኖራለች። በዚህ መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተዋህዶ የጠራው ትምህርት ይሄ ነው። ላቲ ይደሉ ክብሮ ስብሐት ወለወልዳ አምልኮ ወስግደት። ለሷ ክብርና ምስጋና ይገባታል፣ ለልጇ አምልኮና ስግደት ይገባዋል። አያችሁ፣ ብዙ ፍጡራን በመጽሐፍ ቅዱስ ቤዛ ተብለዋል። የእመቤታችን ቤዛነት ከነርሱ ይለያል፣ ከፍ ይላል። ክርስቶስ ደግሞ ራሱን ለሞት አሳልፎ በመስጠት ምትክ ሆኗልና ቤዛ ኩሉ ዓለም ይባላል። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ